ኔጌቲቭ ነገር ቀድሞ የሰው ጆሮ ይይዛል። ስለዚህ በእኔና በእናንተ ህይወት እግዚአብሔር የሰውን ጆሮ እንዲይዝ የሚፈልገው ኔጌቲቭን ነገር አይደለም፣ መልካሙን ነገር ነው። ጽፈን እንድናልፍ የሚፈልገው ተጽፎልን ተነግሮልን እንዲያልፍ እግዚአብሔር በእኔና በእናንተ ውስጥ ማየት የሚፈልገው መልካም ታሪክ አለ። ያንን ታሪክ እንዳናደርግ የሚከለክለን ነገር ምንድነው? እንድናደርገውስ ብርታት የሚሆነን ነገር ምንድነው የሚለውን ነገር እናያለን። በመጽሐፍ ቅዱሳችን ውስጥ ዛሬ ሁለት ሴቶች እናያለን። እነኚህ ሁለት ሴቶች አንዷን ከብሉይ ኪዳን አንስተናታል፣ አንዷን ደግሞ ከአዲስ ኪዳን አንስተን እናያቸዋለን። ረዓብን በኢያሱ መጽሐፍ ላይ አሁን አይተናታል። ወደ ማቴዎስ ወንጌል ደግሞ እንመጣና አንድ ሰው እናያለን። ወደ ማቴዎስ ብቻ አይደለም፣ ኖርማሊ አራቱም ወንጌል የተናገሯትን አንድ ሴት ደግሞ አነሳላችኋለሁ፣ መቅደላዊት ማርያም። እነኚህ ሁለት ሴቶች በስራቸው ሁለቱም አንድ አይነት ሰዎች ነበሩ። መጽሐፍ ሲናገር ስለ ረዓብም ስለ መቅደላዊት ማርያምም የሚለው አንድ ነገር አለ። እዚች ጋር ጋለሞታይቱ ይላታል። አዲስ ኪዳን ላይ ሄዶ ደግሞ ስለ መቅደላዊት ማርያም ያ ፈሪሳዊ ምን አለ? ሉቃስ ወንጌል ላይ እናነበዋለን በኋላ ላይ። ማን እንደሆነች ቢያውቅ ኖሮ አይደል? ማንም እንደሆነች ቢያውቅ ኖሮ ከሷ ጋር እንደዚህ አይነት አያወራም ነበር። ምንድነችና ይላል? ኃጢአተኛ ናትና፣ ወይም ደግሞ በአዲሱ ትርጉም ወይም ደግሞ እንግሊዘኛዎቹ መጽሐፍ ቅዱስ በግልጽ የሚናገሩት ሴተኛ አዳሪ ናትና፣ ያቺም ሴት ሴተኛ አዳሪ ናትና። እነኚህ ሁለቱም ሴቶች ግን በጣም በሚገርማችሁ ሁኔታ ያልታሰበና ያልተጠበቀ አጨራረስ ጨርሰው እናያለን። ጽፈው ያለፉት ታሪክ የማይረሳ ነው። በተለይ ስለ መቅደላዊት ማርያም ኢየሱስ የተናገረውን ነገር መጨረሻ ላይ እናየዋለን። ግን ዛሬ አንድ ነገር ልላችሁ ፈልጋለሁ። ምንድነው ለመጻፍ ያሰባችሁት? እሱን አስባችሁ እንድትሰሙኝ ፈልጋለሁ። ምንድነው ሰርታችሁ ማለፍ የምትፈልጉት? ምንድነው ራእያችሁ? የትኛውም ታሪክ የትኛውም መታሰቢያ የራሱ የሆነ መርህ አለው። መርሆቹን ነግራችሁና እንቀጥላለን። መርህ አንድን ነገር ለማድረግ ወይም ደግሞ በአንድ ታሪክ ውስጥ መታሰቢያ አስቀምጣችሁ ለማለፍ በዚህ ምድር ስትኖሩ ላሰባችሁት ነገር አላቅም፣ በንግዳችሁ ይሁን በቤተ ክርስቲያን አገልግሎት ይሁን በትዳራችሁ ይሁን በየትኛውም ጉዳይ ግን መታሰቢያ አስቀምጣችሁ ማለፍ የምትፈልጉ ከሆነ አንደኛ ዋጋ ለመክፈል ጨክኑ። ዋጋ ለመክፈል ጨክኑ። ሁለቱንም ሴቶች ላሳያችሁ ፈልጋለሁ። ረዓብ ምን አይነት ዋጋ እንደከፈለች አሳያችኋለሁ። ረዓብ ጋር እነኚህ ሰላዮችን አሳልፋ እንድትሰጥ የጠየቃት ተራ የቀበሌ ሚሊሻ አይደለም፣ የሆነ ወታደር አይደለም። መልእክት የላከባት የሀገሪቱ ንጉስ ነው ይላል እኮ መጽሐፍ። ለንጉሱ ነገሩት አይደለም የሚለው፣ ለኢያሪኮ ንጉስ ነገሩት። እሱም በአንቺ ዘንድ የሸሸግሻቸውን ሁለቱን ሰላዮች አስወጫቸው ብሎ ጠየቃት። ታደርጉታላችሁ? የዛን ያህል የመጨከን ቁርጠኝነት ለዓላማ ብላችሁ ለያዛችሁት ጉዳይ እንደዚህ አይነት ዋጋ መክፈል አላችሁ ወይ? አላችሁ? እቺ ሴት ምንም የምትተማመነው ነገር የላትም። ገንዘብ እንዳንል ገንዘብ የላትም፣ ትምህርት እንዳንል ትምህርት የላትም። ይሄ ነው ተብሎ የሚጠራ ስራዋ ሴተኛ አዳሪነቷ ነው። ምክንያቱም መጽሐፍ ሲጽፋት ከኢያሱ መጽሐፍ መጥቶ ዕብራውያን ላይ አልፎም ያዕቆብ መልእክት ላይ እስከሚናገር ድረስ ስለሷ የተነገረው ጋለሞታ ነው። በጣም የሚገርመኝ መታ አልፋ በአዲስ ኪዳን የኢየሱስ ክርስቶስ የዘር ሐረግ ውስጥ ገብታ ያዕቆብ ሲጽፋት ጋለሞታ ብሎ ነው የሚጽፋት። ዕብራውያን ላይ ስትጻፍ ጋለሞታይቱ ረዓብ ተብላ ነው የተጻፈችው። ስሟን እንኳን ለመቀየር አልተጣጣረችም። በቃ እኔ ከዛሬ በኋላ ጋለሞታ አይደለሁም ምናምን ብላ ፉክክር አይደለም የገባችው። አንድ ነገር ግን አደረገች። ባደረገችው በወሰነችው ውሳኔ ለምን አደረገችው ወደሚለው እንመጣለን። መጨረሻ ላይ ያነበብኩላችሁን ቁጥር 11 ላይ ያለውን ቃል እንዳትረሱ። አምላካችሁ እግዚአብሔር እሱ በሰማይ በምድርም ስለ እግዚአብሔር ማንነት ታውቃለች። ሴቲቱ አምላካቸው ማን እንደሆነ ታውቃለች። እንድትጨክን ያደረጋት ስለ እግዚአብሔር ያላት እውቀት ነው። ዝም ብላ አይደለም የጨከነችው።
እህቶች አንድ ነገር ልንገራችሁ በየትኛውም የህይወት መንገድ በጓደኝነት ይሁን በስራ ይሁን በትዳር ውስጥ ይሁን በቤተ ክርስቲያን በመታልፉበት በየትኛውም ነገር ላይ እንድትጨክኑ ጎበዝ እንድትሆኑ እንድትበረቱ የምትፈልጉ ከሆነ ስለ እግዚአብሔር ያላችሁን ዕውቀት ጨምሩ እሱ ያበረታችኋል ምክንያቱም መጽሐፍ ሲናገር ምን ይላል ሰው በኃይሉ አይበረታም በራሳችሁ ልትበረቱ አስባችሁ ከሆነ ምስኪኖች ናችሁ አትበረቱ አትችሉትም አትሞክሩት ሁለተኛ ረዓብ ያደረገችው አንድ ጉዳይ ነው ለጨከነችበት ጉዳይ ደግሞ ዋጋ ተምናለች ደግሞ ስታዩት እንዲህ ይላል ቁጥር 8 ላይ ሰላዮቹ ከመተኛታቸው በፊት ሴቲቱ ወደ ጣራ ወጣ እንዲህ አለቻቸው እግዚአብሔር ይህችን ምድር እንደሰጣችሁ እናንተን መፍራት እንዳደረብን የዚህች ሀገር ነዋሪዎች ሁሉ ልባችን በፊታችሁ መቅለጡን አውቃለሁ ምን አላለሁ አውቃለሁ ከግብጽ በወጣችሁ ጊዜ እግዚአብሔር ቀይ ባህርን በፊታችሁ እንዴት እንዳደረቀ እናንተም ከዮርዳኖስ በስተምስራቅ ፈጽሞ ያጠፋችኋቸውን ሁሉም አሞራውያንን ነገስታትም ሴዋውያንን አግን ምን እንዳደረጋችኋቸው ሰምተናል ይህን በሰማን ጊዜ ልባችን ቀለጠ እናንተን ከመፍራት የተነሳም ያልተሸበረ ሰው አልነበረም እግዚአብሔር አምላካችሁ በላይ በሰማይ በታች በምድር እርሱ አምላክ ነውና እንግዲህ እኔ በጎነት እንዳሳየዋችሁ እናንተም በጎነትን ለአባቴ ቤት እንድታሳዩ በእግዚአብሔር ማሉልኝ ሴቲቱ ዝም ብላ አይደለም የሆነ ትራጀዲ ለመስራት አይደለም ዋጋ የከፈለችው አደረገች እኮ አይገርማችሁም እንዲጨከነች ለመባል አይደለም የሚመጣ ነገር እንዳለ ታውቃለች በሚመጣው ነገር ውስጥ ግን መትረፍ ያለበት አንድ ቤተሰብ አላት ማስተረፍ የፈለገችው እንዳይጠፋባት የፈለገችው የወሰነችበት አንድ ጉዳይ አላት ያንን ነገር እንዲያተርፉላት ነው መታ የተማጸነቻቸው የሆነ ነገር ስታደርጉ እንዳው ዝም ብላችሁ እናንተና ስላደረጉ አታድርጉት አላማ ይኑራችሁ የምታስቀሩት የምታስተርፉት የምታሻግሩት ነገር ይኑራችሁ ያንን ነገር ለማሻገር ዋጋ ክፈሉ ቁርጠኝነት ይኑራችሁ ለቆረጣችሁለት ነገር ደግሞ የመጨረሻውን ሳንቲም ለመክፈል እንዳትፈሩ ሁላችሁም ልብስ ለብሳችኋል አይደለም ገዝታችሁት ነው ወይስ ሰርቃችሁት አይሰማም ስትገዙት የልብሱ ዋጋ እንበልና 100 ብር ነው ልብሱን ወዳችሁታል በፍጹም 99 ብር ብቻ ነው መከፍለው ብላችሁ ለአንድ ሳንቲም ጥላችሁ ትሄዳላችሁ አትሄዱ ስለዚህ ቁርጠኝነትን ከከፈላችሁ የሚቀራችሁ አንድ ሳንቲም ነው 100 ለማድረግ 100 አድርጉትና የመጨረሻውን ከፍላችሁ ማስተረፍ ያለባችሁ ማስቀረት ያለባችሁ ነገር አስቀሩ ግን የምታስቀሩት ነገር ይኑራችሁ በአይምሯችሁ የምትስሉት ዝም ብላችሁ ወጣችሁ አትግቡ ዝም ብላችሁ ጧት ተነስታችሁ የሆነ ነገር የተለመደ ሩቲን አትኑሩ የተለመደ ውላችሁ አትለፉ ጧት ተነስታችሁ ወጣቶች ስፔሻሊ አሁን በጣም ስጋት አለኝ እኔ በእናንተ እድሜ እግዚአብሔር ይመስገን አሁን እግዚአብሔርን እያመሰገንኩት ነው ምን ነው በነበረ ብዬ አውቃለሁ ስማርትፎን ስለማናቅ ስለነበረ እግዚአብሔርን አመሰግናለሁ ምክንያቱም ሳታቁት የስንፍናን ልብስ እየለበሳችሁ ነው ፈልጋችሁት አይደለም አንኳክቶ ቤታችሁ ድረስ መጥቶ በቲክቶክ በኢንስታግራም በፌስቡክ በተለያየ ጉዳይ በጣም ሞቋችሁ ከአልጋችሁ መውጣት ከአልጋችሁ መውረድ መንቀሳቀስ ከብዷችሁ ስልካችሁ ውስጥ ናችሁ ብዙውን ጊዜ ኢንስታግራም ላይ ቲክቶክ ላይ ፌስቡክ ላይ የምናየው የምንከታተለው የታዋቂ ሰዎች ነው እነሱ በእናንተ እድሜ ኦር ደግሞ አሁን ራሱ እናንተ እንደምታዩዋቸው እርስ በርስ አይተያዩ እነሱ ታይማቸውን ፕሮፐርሊ ማኔጅ ስላደረጉ ነው የታዋቂነት ማማ ላይ እየደረሱት እነሱ ነገራቸውን በአግባብ ስለፈጸሙት ነው እዛኛው ጣራ ላይ የደረሱት እናንተ እንድታዩዋቸው እንዲህ ወደ ላይ እንድታዩዋቸው ይሆናል እነሱ እንዲያዩ ልንገራችሁ እንዲህ እንድትታዩ የሚያረጋችሁ እነሱን እንዲህ ማየታችሁ እነሱን ጠዋትም ቀንም ስልካችሁ ላይ ማየታችሁ ሳይሆን የራሳችሁን
ድሪም ቦርዳችሁን ከፊት ለፊታችሁ ሳሉ። ስለ ድሪም ቦርድ ምን ያህሎቻችሁ እንደምታውቁ አላውቅም። ድሪም ቦርድ ይባላል። ወይም ደግሞ መሆን የምትፈልጉትን ነገር ትምህርት ቤት ድሮ እንጠየቃለን እና ሁሉም ልጅ ሆኖ ሲጠየቅ መሆን የሚፈልገው ዶክተር ነው፣ ኢንጂነር ነው፣ ፓይለት ነው፣ ሀብታም ነው ምናምን። ሆነ ወይ ካልተባለ አልሆነም። እንዳይሆን ያደረገው የሆነ ቦታ ላይ ከሳለው ስዕል ውጪ እያየ ያለው ሌላ ስዕል ያኛውን ስዕል አጥፍቶበት ነው። ስለዚህ ግዴላችሁም፣ ቆራጦች ሁኑ። የሆነ የምትይዙት ነገር ራዕይ ብላችሁ አላማዬ ብላችሁ ለማሳካት ጽፋችሁ ለማለፍ ላስቀመጣችሁት ነገር ቆራጥ ሁኑ። ዋጋ ክፈሉ። ሁለተኛው ዋጋ ክፈሉ። ሶስተኛው መያዣ ያዙበት። ምን ያዙ? መያዣ። ረአብ ያደረገችው ነገር በጣም ነው የሚያስቀኝ። ቀይ ፈትል። አሁን ቀይ ፈትል ስታስቡት ጉዳይ አይመስልም አይደል? ረአብ እኮ ያደረገችው የአዲስ ኪዳንን ጥላ ነው። በዛ ዘመን ሴተኛ አዳሪ ሆና የኢየሱስን ደም ጥላ እንደሆነ ታውቃላችሁ ያስቀመጠችው። ሴቲቱ ሴተኛ አዳሪም ትሁን እንጂ ጋለሞታም ትባል እንጂ አንድ እውቀት ገብቷታል። ሳታውቀው ውስጧ የገባ የአዲስ ኪዳን የትንቢት መንፈስ ነበር። ቦታችሁ ወይም ደግሞ አሁን የምትኖሩበት አኗኗር ማየት ያለባችሁን ነገር እንዳያጨልምባችሁ። ይቺ ሴት በጣም ብልህ ነች። ቀይም ፈትል እስራኤላውያን እኮ ከግብጽ ሲወጡ የወጡት በበጉ ደም ነው ታውቃላችሁ። የበጉ ደም መቃናቸው ላይ ተቀብቶ በጉን ያሰረ ሳይሆን በጉን አርዶ የበጉን ደም መቃኑ ላይ የቀባ አይደለ ከሞት የተረፈው። እሷ ይሄንን ነገር እኔ ዝም ብዬ ሳስበው ሰምታ ይሁን እላለሁ። እንደዚህ ሆነው ነው የወጡት የሚለውን ነገር። ምክንያቱም ስለ እስራኤላውያን ጉዞ እንደሰማች እንደምታውቅ ስታወራ ትሰሟታላችሁ። ቀዩን ፈትል በዚህ መስኮት በኩል አደርጋለሁ አለች። በጣም የሚገርመኝ እነሱም ያደረጉት አንድ